በእግር ኳስ ታሪክ ላይ 10 የማይረሱ ክስተቶችን እንመለሳለን። 10ኛው በጣም ፈጣን ጎል። በእግር ኳስ አንዳንድ ጎሎች ኳሱ ከመንቀሳቀሱ በጥቂት ሰከንዶች ውስጥ ይቆጠራሉ። በዓለም ዋንጫ ታሪክ የፈጣኑ ጎል ያስቆጠረው የቱርኩ ተጫዋች ሃካን ሽኩር ሲሆን በ2002 የዓለም ዋንጫ ሶስተኛ ደረጃ ጨዋታ በ11 ሰከንድ ውስጥ ጎል አስቆጥሯል። 9ኛ የመጨረሻው ደቂቃ ተአምር። በ1999 የዩኢኤፍኤ ቻምፒዮን ሊጉስ ፍጻሜ ላይ ማንቸስተር ዩናይትድ ከባየርን ሙኒክ ጋር እስከ 9ኛው ደቂቃ 1-0 እየተሸነፈች ነበር። ከዚያ ግን ቴዲ ሸሪንግሃም እና ኦሌ ጉናር ሶልሻየር በተጨማሪ ደቂቃ የሁለት ጎሎችን በማስቆጠር ዋንጫውን አነሱ። ታሪክ 8ኛ ታሪካዊ ተመላሽ። በ2017 ባርሴሎና በመጀመሪያው ጨዋታ 4-0 በፒኤስጂ ተሸንፋ ነበር። መልሱ ግን 6-1 በማሸነፍ ከታሪክ ትልቁ ተመላሽ ሪሞንታዳ አሳየች። 7ኛ የማይረሳ ረጅም ርቀት ጎል። በ2017 የስቶክ ሲቲው ግብ ጠባቂ አስሚር ቤጎቪች ከራሱ የቅጣት ሳጥን የመታው ኳስ ከ90 ሜትር በላይ ተጉዞ ጎል ሆነ። 6ኛ የግብ ጠባቂው ጀግንነት። በ2022 የዓለም ዋንጫ ፍጻሜው የአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ በ120ኛው ደቂቃ ያደረገው አስደናቂ ሴቭ ቡድንን ወደ ፔናልቲ አሸጋግሮ በመጨረሻም ዋንጫውን አስገኘ። ውድ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ አሁንም ቤተሰብ ይሁኑ። 5ኛ ቀይ ካርድ የቀየረው ጨዋታ። በ2006 የዓለም ዋንጫ ፍጻሜ ላይ ዚነዲን ዚዳን ማርኮ ማተራዚን በጭንቅላቱ በመምታቱ ቀይ ካርድ ተመለከተ። ይህ የፈረንሳይን ዕድል በእጅጉ ቀየረ። 4ኛ የፔናልቲ ድራማ። በ2022 የዓለም ዋንጫ ፍጻሜ አርጀንቲና እና ፈረንሳይ 3-1 ከተለያዩ በኋላ በፔናልቲ አርጀንቲና 4-2 በማሸነፍ ዋንጫውን አነሳች። 3ኛ የማይረሳ የግለሰብ ብቃት። በ1986 የዓለም ዋንጫ ዲየጎ ማራዶና ከእንግሊዝ ጋር ባደረገው ጨዋታ 5 ተጫዋቾችን አልፎ ያስቆጠረው የክፍለ ዘመኑ ጎል እስከዛሬ ይነገራል። 2ኛ ያልተጠበቀ ሻምፒዮን። በ2016 ሌስተር ሲቲ 5000 የነበረውን ዕድል በመጣስ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነች። ይህ በስፖርት ታሪክ ከትልልቅ ተአምራት አንዱ ነው። 1ኛ የእግር ኳስ ታላቁ ተአምር። በ2017 የዓለም ዋንጫ ግማሽ ፍጻሜ ጀርመን ብራዚልን 7-1 በማሸነፍ መላውን የዓለም አስደነቀች። በብራዚል ታሪክ ከባዱ ሽንፈት ተብሎ ይታወሳል። ስለ ታዋቂ ሰዎችና ስለ ኳስ መረጃዎች ሰብስክራይብ በማድረግ ይቀላቀሉን።